በዛሬ ቪዲዮአችን የምናየው የዩቲዩብ ታምብኔል አሰራር በስልካችን የምናይ ይሆናል ማለት ነው። የዩቲዩብ ታምብኔል ማለት እዚህ ጋር የምትመለከቱት ፊት ለፊታችሁ ላይ የሚመጣው ፒክቸር ማለት ነው። ይሄኛውን ፊት ለፊት ላይ የሚመጣውን ዲዛይን እንዴት መስራት እንዳለብን የምናይ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ዩቲዩብ አልጎሪዝም ይሄን ቪዲዮ ለብዙ ሰዎች እንዲያደርስ ላይክ ማድረግ እንዳትረሱ። ፒክሰል ላብ የሚባል አፕሊኬሽን አለ። ስለዚህ በዚህኛው አፕሊኬሽን ነው የምንሰራው። አሁን ምንድነው መስራት የፈለግነው የዩቲዩብ ታምብኔል ነው። የዩቲዩብ ታምብኔል ደግሞ በዚህ ሳይዝ አይሆንም። ስለዚህ አሁን ቅድሚያ የምንቀይረው ምንድነው የፒክቸሩን ሳይዝ እንቀይራለን ማለት ነው። የሚያምር የዩቲዩብ ታምብኔል ነው የምንሰራው። 1280 በ720 ያመጣላችኋል ማለት ነው። ይሄንን ኦኬ ትሉታላችሁ። እንደምትመለከቱት እንደዚህ ያመጣላችኋል። አሁን ይሄ የዩቲዩብ ታምብኔል ሳይዝ ነው። ይሄንን ጽሁፉን ክሊክ በማድረግ ድሌት እንለዋለን። ድሌት ካደረግነው በኋላ አሁን ምንድነው የምንመርጠው ባክግራውንድ ከለር። እዚህ ጋር የምትፈልጉትን ባክግራውንድ ከለር መምረጥ ትችላላችሁ። አሁን እኛ ግራዲያንት አሪፍ ከለር እንመርጣለን ማለት ነው። ወደዚህ ጋር በመሄድ እዚህ ጋር ከለር የሚለው ላይ እንመጣለን። ከለር ቢለው ላይ ከመጣን በኋላ አሁን እኛ የፈለግነው ከለር ግራዲያንት ስለሆነ ግራዲያንት የሚለውን ነካለን። እዚህ ጋር እንመርጣለን ማለት ነው። እንደምትመለከቱት እንዲያመጣላችኋል። እኛ ይሄንን መረጥን። አሁን ከለር እንመርጣለን እዚህ ጋር ክሊክ በማድረግ ከዛ እዚህ ጋር እንመጣለን። አሁን ከዛ እዚህ ጋር የምትፈልጉትን ከለር ከመረጣችሁ በኋላ ይሄንን ወደዚህ እናደርጋለን። ከዛ ኦኬ እንላለን። እንደምትመለከቱት ግራዲያንት የሚያምር ግራዲያንት መጥቷል። ስለዚህ ከለር ፖዚሽኑን እንቀይራለን ከግራ ወደ ቀኝ እንዲህ አድርገን በሚያምር መልኩ ማለት ነው። እንደምትመለከቱት እንደዚህ አድርጌያለሁ። ከዛ ኦኬ ትሉታላችሁ። እንደምትመለከቱት የሚያምር ግራዲያንት ከለር ይዞልናል። ከዛ እዚህ ጋር መተን ራይት እንለዋለን። ራይት ካደረግን በኋላ ሌሎች ትራንስፓረንት ብራይትነሶችን ምናምን እዚህ ጋር በመግባት መጠቀም ትችላላችሁ ማለት ነው። እንደዚህ ማሳመር ትችላላችሁ። ኮንትራስት አሪፍ ግራፊክስ እንዲኖረው ማለት ነው። ታምብኔላችሁ በጣም ውበት ያለው እንዲኖረው እዚህ ጋር እየገባችሁ እንዲህ ከለሩን ታሳምራላችሁ። እኔ ለጊዜው እቺኛው ከለርቱን ታምራለች። ዲሁን ይሄውና ይሄ መረጥኩ። ይሄን ይመስላል ማለት ነው። አሁን ምን እናርግ? ቴክስት እንጻፍ። የዩቲዩብ ታምብኔል አሰራር የሚል ቴክስት እንጽፋለን። ወደ ላይ በመሄድ ፕላስ ሳይኗን ክሊክ ታደርጋላችሁ። ከዛ ቴክስት የሚለውን ክሊክ አድርጉት። ከዛ እዚህ ጋር መታችሁ ደብል ክሊክ በማድረግ ቴክስት ያመጣላችኋል። ቴክስት አማርኛ መጻፍ ትችላላችሁ። እዚህ ላይ የተለያየ ስታይሎችን መጻፍ ከፈለጋችሁ ደግሞ የአማርኛ ፎንት ስታይል ጭናችሁ መጠቀም ትችላላችሁ። የዩቲዩብ ታምብኔል አሰራር እንላለን። ከዛ እንዲህ እናደርጋለን ማለት ነው። የጽሁፉን ከለር ሙሉ ነገር መቀያየር እንችላለን። እዚህ ቴክስት የሚለው ላይ ገብተን ጽሁፉ ምን አይነት ከለር ይኑረው የሚለውን እዚህ ጋር ገብታችሁ የምትፈልጉትን ከለር መምረጥ ትችላላችሁ ማለት ነው። የምትፈልጉትን ከለር ትመርጣላችሁ። ለጊዜው ነጭ ይሁን አልኩት። ከዛ ራይት አደርጋለሁ። ከዛ በዚህ ደግሞ በግራ በኩል በቀኝ በኩል የምትፈልጉትን ነገር ታመጣላችሁ ማለት ነው። እንደምትመለከቱት መጥቶልኛል ማለት ነው። እዚህ ጋር እንዲያመጣልናል። እዚህ ጋር ሳይዙን በማሳነስ ወደዚህ በኩል አደርገዋለሁ። እንደምትመለከቱት በግራ በኩል አደረኩ ማለት ነው። ይሄ ፒኤንጂ ነው። እናንተ መስራት በፈለጋችሁበት ርዕስ ፒኤንጂ ትጠቀማላችሁ ማለት ነው። እንደዚህ ሌላ በተጨማሪ ደግሞ ሼፖችን ማምጣት ብትፈልጉ እዚህ ጋር ክሊክ በማድረግ የተለያዩ ሼፖችን መጠቀም ትችላላችሁ። እንዲህ ማጥበብ ማስፋት ትችላላችሁ ማለት ነው። ራይት በማድረግ
እዚሁ ጋር ደግሞ ከለሮችን መምረጥ ትችላላችሁ። የሼፑን ከለር ክሊክ በማድረግ እኔ ብዙ ጊዜ የምጠቀመው ቀይ ነው። እዚህ ጋር የምትፈልጉትን ሼፕ መጠቀም ትችላላችሁ። ይሄን ይመስላል ማለት ነው። ፍሮም ጋላሪ የሚለውን ክሊክ አደርገዋለሁ። ከዛ ወደ ታች በመሄድ አንድ ፒኤንጂ እወስዳታለሁ ማለት ነው። ይሄ ፒኤንጂ ነው እንደምትመለከቱት። ከዛ ራይት እለዋለሁ። ከዛ ሳይዙን ቀንስ ይለኛል። ሳይዙን ከዚህ ይዤ እቀንሰዋለሁ። እንደምትመለከቱት ፒኤንጂ እዚህ ጋር 3 ዶቷን ክሊክ በማድረግ ኤክስፖርት ኢሜጅ የሚለውን ክሊክ በማድረግ ወደ ፋይላችሁ በፈለጋችሁት ሳይዝ ሴፍ ስትሉት ጋላሪ ላይ ሄዶ ይቀመጣል ማለት ነው። ይሄን ይመስላል። እንደወደዳችሁት በጣም እርግጠኛ ነኝ። በቀጣይ በአሪፍ ቪዲዮ እንገናኛለን። ይሄን ቪዲዮ ላይክ ማድረግ እንዳትረሱ።